የትም ሀገር ኑሩ የትም ሆኖ ይህንን እንጀራ መጋገር የምትችሉበትን እንጀራ አገጋገር አሳያችኋለሁ። አሁን ያሳየኋችሁ በዛች እቃ ነው የምጠቀመው። ይሄ ገብስ ነው። ገብስ ማንኛውም ገብስ መጠቀም ትችላላችሁ። ይሄ ግን የኦሆራ ይባላል። በፊኒሽ ወይ ፊኒላንድ ነው እኔ ያለሁትኝና ይሄ ደቀቅ ያለ እዚህ ሀገር ፊንላንድ ያላችሁ ከሆነ ደቀቅ ያለ አይታችሁ ይሄንን የላኩላችሁን ወይ ኮሜንት ሴክሽን ላይ ማድረግላችኋለሁ ገብታችሁ ሊንኩ መግዛት ትችላላችሁ። ውጭ ሀገር ያላችሁም ገብስ እንደዚሁ ሱቅ ላይ የሚሸጣል ሶሱ መጠቀም ትችላላችሁ። ከዛን 3 የገብስ በዛች አርጌ አንድ ጤፍ ቀይ ነጭ ጤፍ ቀይ ሳይሆን ነጭ ጤፍ ነው የተጠቀምኩት እና 3 በዛች እቃዋ ወይም በራሳችሁ እናንተ ባላችሁት 3 ለክታችሁ ታረጉና አንድ ጤፍ ነው የተጠቀምኩት እኔ። የሚገርማችሁ አይ ቲንክ እንደዚህ አይነት ይሄንን ካገኛችሁ ብቻውን ራሱ እንጀራ ይወጣዋል። በደንብ በተለይ ማሸት ይፈልጋል። አይነ ራሱ ጥሩ ሆኖ የሚወጣልኝ እኔ በደንብ እሽት አድርጌ ካሸሁት ጥሩ ሆኖ ይወጣልኛል። እንደምታዩት እንደውም አብዛኛውን ቆርጬ አውጥቼዋለሁ እና በደንብ ካሻችሁ በኋላ ውሃ አብዝታችሁ አድርጉት። ሶኒ ለ3 ቀን ስለማስቀመጥ ከዚህ በፊትም ሰርቼላችኋለሁ ግን በዲቴሉ ላሳያችሁ ብዬ ነውና ከዛን እንደዚህ አድርገን ውሃ ለብ ባለ ነው የምታደርጉት። ለ3 ቀን ስለሚቀመጥ በቀዝቃዛ ማድረግ ትችላላችሁ። ለ3 ቀን ስለሆነ ችግር የለም። እኔ ግን ለብ ባለ ነው። ከዛ እንደዚህ በምታዩት በጣም ድፍን ባለው እቃ ላይ ክድና አድርጋችሁ ከድናችሁ ታስቀምጣላችሁ ለ3ኛ ቀን። ከ3 ቀን ደግሞ በኋላ ተመልሰን እናየዋለን ማለት ነው። እንደምታዩት ከላይ ለሁለተኛ ጊዜ ነው እንደዚህ ያቀረርኩት። ውሃ አደረኩበትና የመጀመሪያውን አወጣውና ከዛ ድጋሚ ውሃ አድርጌበት ከላይ አፈስሼበት አቀረርኩትና ይሄንን አደፍተነው ውሃው ከላይ የቀረረውን ውሃ አደፍተን ከዛ እኔ ሰፋ ያለው የመጀመሪያ ቆጠበበብኝና ለአብሲቱ ከዛ ድጋሚ ሰፋ ባለው አረኩት። ከዛ ይሄን የምታዩት ጤፍ ነው። ትንሽዬ ጤፍ ለአብሲት እንወስድና ውሃ ትንሽ ያድርገን እንበጠብጣለን። ይሄን እንደዚህ አድርገን አብሲት ስንሰራ እውነት በጣም ነው አይኑ የሚያምረው። ለስለስ ያለ እንጀራ ይወጣልናል። አብዛኛው እናቶቻችን እንደዚህ ነው የሚሰሩት አብሲት። ከዚህ በፊት የባለፉ አይታችሁ ከሆነ አብሲት ስሰራ እኔ ከላይ ነው እንትን ያደረኩት ዱቄቱን ከላይ ነስነስ ነው ያደረኩት። እንደዛም ይቻላል፣ አይን ያሳምራል። እንደዛም ካደረጋችሁ ይሄ ግን ለስለስ ያለ እንጀራ እንዲሆንልኝ ይረዳኛል። እንደዚህ አድርጌ ስጋግር እና እንደዚህ በጥበጥ አድርገ ነው። ትንሽዬ ደግሞ ከራሱ ከሊጡ ቀንሰን እንወስዳለን። ከዛ ከሊጡ የቀነስነውን እንደዚህ ውሃ ትንሽ ሊፈላ ያለው ውሃው ላይ ጨምረን እናማስለዋለን። እንደዚህ አይነት ማማሲያ ካላችሁ ጥሩ ነው፣ ቶሎ እንዳይጓጎል ስለሚረዳም። ከሌለም በማማሲያ ማድረግ ትችላላችሁ፣ ግን እጃችሁ እንዳይፍታታ። ከዛ የዚህ ጋር ደግሞ ቅድም በጥብጠን ያዘጋጀነውን እንጨምራለን አብረነው። ትንሽ ያኛውን በጥብጠን ትንሽ ቆየት አድርገን መልሰን ይሄንን ማድረግ። ከዛን ለ5 ደቂቃ ያክል ነው የሚያስፈልገው። እንደዚህ ተክተክ ወደውን ይወፍርልና እንደዚህ ተክተክ ሲልልን አውጥተነው እዚህ ጋር ውሃ ነው ቀዝቃዛ ውሃ ከላይ እናርከፈክፈዋለን። ይሄ ለምንድነው የሚረዳን? ከላይ ቀርፈፍ ብሎ እንዳይቀመጥብን አብሲታችን እንደዛ እንዳይሆንብን ስለሚረዳን ነው። ከዛ እዚህ ጋር እናደባልቃለን። በጣም ከወፈረብን ሊጣችንም ለብ ያለ ውሃ እላው ላይ እናደርግና እናደባልቃለን ማለት ነው። ሊጡን በደንብ እናዋህዳለን። እጃችን ባይገባ ጥሩ ነው። አንድ አይን አያሳምርም ይባላል፣ አይን አይወጣውም። የስደት እንጀራ እንግዲህ እንደዛ ነው ይመስለኛልና እኔም ደጋግሜ ሞክሬዋለሁና እንደዛ ሆነብኝ። በእጄ ያደባለኩትና ወይ በማማሲያ ወይም በሌላ እቃ ሲሆን ልዩነት ትንሽ አለውና ከዛ በኋላ ካደባለቅን በኋላ መጨረሻ ላይ ይሄ የመምቻ የእንቁላል መምቻ ወይ ኬክ እንትኑ ላይ በማሽኑ ትንሽ ትመቱትና
ጥሩ ይሆንልናል በኋላ ቶሎ ኩፍ እንዲል ስለሚረዳን። ከዛን እንደምታዩት እንደዚህ እንመታለን። አብሲቱ እኩል መሆኑ የምታውቁ ትንሽ ሊጡን ስትነኩ ትንሽ ለብ ማለት አለበት። ትንሽ ከቀዘቀዘም አንሶታል፣ በጣም ካቃጠለም ደግሞ በስቶበታልና በጥንቃቄ ማድረግ አለባችሁ። ከዛ ሸፍነን እናቆያለን እንደ ቀዝቃዛ ቦታችን ስለሚለያይ። ከዛ በኋላ እንደምታዩት ሸፍናችሁ ያቆያችሁት እኔ እንደዚህ ኩፍ ብሎልኛል። እንደምታዩት ትንሽ ቀዝቃዛ ስለነበረ የኔ ቆይቶብኛል እና እንደዚህ ኩፍ ሲልልን ወስደን መጋገር ብቻ ነው የቀረን ማለት ነው። እዩት፣ ሰው ቅጥነቱ በጣም የምፈልገው አይነት ነው እና እዚህ ላይ እንጋግራለን። ውሃ ትንሽ ከወፈረባችሁ ውሃ ለማድረግ እኔ ከስንት አንዴ ነው የሚሳካልኝ። አንዳንዴ አይን አይወጣልኝም ውሃ ካደረኩበት። ሰው ጥንቃቄ ያድርጉት መጀመሪያ ስትሰሩት። አይን አይወጣልንም። የስደት እንጀራ ኢትዮጵያ ኖርማል ነው፣ ችግር የለውም። ግን እዚህ ሀገር ጤፉም አይዶኑ ትክክለኛ አይሆንም ይሁን አይዶኑ። እስቲ የምታውቁ ካላችሁ ኮመንት ላይ እስቲ ንገሩኝ። እንደምታዩት አይኑ እንዴት እንደደስ እንዳለኝ በጣም አሪፍ ሆኖ ነው ይወጣልኝ እና እዩት። በደንብ አርጋችሁ ብኮን ካቦካችሁት እውነት ለመናገር በጣም አሪፍ እንጀራ ይወጣልናል። በተለይ ገብስም ሆነ ማንኛውንም ሆነ። እንደምታዩት ሁለተኛ እንጀራ ጋግሬያለሁኝ። እዩት አይኑ ራሱ ደስ ሲል እና እዚህ ጋር ደግሞ እንጀራችን እንዳይሻግትብን ይረዳናል። ጨርቅ ነገር አዘጋጅተን እዚህ ጋርና እንደዚህ ቀዝቀዝ ነፈስ ሲልልን እንጀራችን አይሻግትብን። ወዲያውኑ ግን ላስቲክ ላይ ስናደርገው እንጀራው ስለሚደራረብ መውቀት ስላለ ወዲያውኑ እንጀራችን ይሻግትብናልና ጥንቃቄ እናድርግ። እንደዚህ ከቀዘቀዘ በኋላ ላስቲክ ላይ ማድረግ ይሻላል ብዬ አስባለሁ። እኔ እንደዛ ነው ማደርገው። እንደምታዩት በጣም ለስላሳና የሚያምር እንጀራ ወጥቶልኛል። ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጉ እንዳትደሱ። በሌላ በአዲስ ቪዲዮ ተመልሼ እመጣለሁ። ቻው ቻው።